በቀን አንዴ ብቻ ገብታችሁ የምትሰሩት ስራ ነው። በጣም ቀላል ስራ። ይቺን ኦፕን አድርጎ በቀን አንዴ ብቻ ይሄን ኦፕን አድርጎ በመውጣት ብቻ የምትሰሩት ስራ ነው ማለት ነው። በጣም ቀላል ስራ ነው። ይህንን አንድ ባንድ አሳያችሁ። ማንኛውም ሰው ህይወቱን የሚቀይርበት ነው። ይህን ቪዲዮ ሁላችሁም አታሳልፉት። እርግጠኛ ነኝ ህይወታችሁን የምትቀይሩበት ቪዲዮ ነው አሁን እያሳያችሁ ያለሁት ማለት ነው። ስለዚህ በደንብ ተከታትላችሁ ምንድነው የሚለውን መረጃውን ተከታትላችሁ መስራት አለባችሁ ማለት ነው። የትምህርት ደረጃ አይጠይቅም። ዲፕሎማ፣ ዲግሪ፣ ማንኛውንም የትምህርት ደረጃ የማይጠይቅ ስራ ነው። ከእናንተ የሚጠብቀው የፒሲ ወይም ደግሞ ላፕቶፕ ወይም የኢንተርኔት አክሰስ ካላችሁ ይህ ብቻ በቂ ነው። ከየትኛውም ቦታ ሆናችሁ ስራውን መስራት ትችላላችሁ ማለት ነው። በስራ ላይ ያለም በስራ ላይም የሌለም እንዲሁም ስራ ያለውም የሌለውም በመንግስት ሰራተኛ ያላችሁ እንዲሁም ደግሞ በግል ስራ ላይ ተቀጥራችሁ የምትሰሩ ማንኛውም ሰዎች የምትሰሩት ስራ ነው። ወይም ደግሞ ተማሪዎች በተለይ ተማሪዎች ሆናችሁና እንዲሁም ስራ የሌላችሁ ለእናንተ በጣም አሪፍ አጋጣሚ ነው ማለት ነው። ይሄንን እድል ሁላችሁም እንዲያልፋችሁ በደንብ ተከታትላችሁ መረጃውን ወስዳችሁ ስራውን እንድትጀምሩ ሪኮመንድ አደርጋችኋለሁ። ይሄ ስራ ለመስራት የሚያስፈልገን ምንድነው የሚል ጥያቄ ይኖራል። ስለዚህ የሚያስፈልጋችሁ ምንድነው? አንደኛ በነገራችን ላይ ይሄ ድርጅት ራሱ ለመመዝገቢያ መመዝገብ ለማይችሉ ማለት አውጥተው መስራት ለማይችሉ ራሱ ድርጅቱ እንትን ይላል ይሰጣል ማለት ነው። ይሰጥና አስጀምሮ እንዲሰሩ ያደርጋል ማለት ነው። በዛም መጠቀም ትችላላችሁ። ይሄን እድል መጠቀም ትችላላችሁ። ስለዚህ ከእናንተ ምንድነው የሚያስፈልገው? ለምሳሌ መጀመሪያው አንድ ሰው ሲመዘገብ ወይም ሲገባ ወደዚህ ፕላትፎርም ሲገባ 1200 ብር ኢትዮጵያ ብር ወይም ደግሞ በዶላር $10 ያስፈልጋችኋል ማለት ነው። ከዚህ እንትን ላይ ለመስራት ማለት ነው። ስለዚህ እሱን ካላችሁ መጀመር ትችላላችሁ። አሁኑኑ መጀመር ትችላላችሁ። ስለዚህ እንዴት ነው የምንሰራው? እሱን ካደረግን በኋላ ካላችሁ ደግሞ በየቀኑ ቅድም እንደነገርኳችሁ በቀን አንድ ገብታችሁን ኦፕን አድርጋችሁ ክሎዝ እና ኦፕን የሚል አለ እዚህ ላይ የምታዩት ማለት ነው። ይሄንን ኦፕን አድርጋችሁ ራሱ ይቆጥርላችኋል ማለት ነው። ያስገባችሁት ብር አልፈልግም ብላችሁ ከእንትን ካላችሁ ማውጣት ትችላላችሁ። ያስገባችሁትን $10 ያስገባችሁ 1200 በኢትዮጵያ ብርም ካስገባችሁ እሱንም ማውጣት ትችላላችሁ ማለት በፈለጋችሁ ሰዓት በፈለጋችሁ ጊዜ ማውጣት ትችላላችሁ። ስለዚህ በዛ ብቻ መጠቀም ትችላላችሁ ማለት ነው። በየቀኑ ያስገባችሁት ብር ይቆጥርላችኋል። ራሱን የቻለ ፐርሰንት አለ በፐርሰንት ተሰልቶ የሚቆጥርላችሁ ማለት ነው። ስለዚህ ያንን ትርፉንም ማውጣት ትችላላችሁ ካላችሁ ማውጣት ትችላላችሁ። አለዛ ደግሞ ይሄ ነገር አልተመቸኝም ብላችሁ ደግሞ ያስገባውትን ማውጣት ትችላላችሁ ካላችሁ ማውጣት ትችላላችሁ ማለት ነው። እዚህ ድርጅት ላይ ለመስራት ይሄ ብቻ አይደለም፣ ሌላም ተጨማሪ ገቢ የምታገኙበት መንገድ አለ ማለት ነው። ድርጅት ላይ ስትሰሩ ይሄ አሁን ያሳየዋችሁ ባስገባችሁት ብር በቀን የሚቆጥርላችሁ በሱ ብቻ አይደለም የምታገኙት፣ ሌላም ተጨማሪ አለ። ለምሳሌ እናንተ ወደ ድርጅቱ በእናንተ ከተመዘጋችሁ በኋላ ሌላ ሰው ስታስገቡ በእናንተ ስር ስታስገቡ አንድ ሰው ብታስገባ ለምሳሌ አበበ የሚባል ሰው አንድ ሰው ባስገባ ከዛ ባስገባው ራሱን የቻለ ቦነስ የሚሰጣችሁ አለ 15% ይላችኋል። ደግሞ ሌላ አበበ የሚባል ሰው እናንተ ያስገባችሁት አበበ ነው አይደለ? አበበ ደግሞ ሌላ ሰው ሲያስገባ ለእናንተ አሁንም ከዛ ላይ 10% መጀመሪያ ያስገባችሁት 15 ነው። ቀጥሎ ደግሞ ያኛው ሌላ ሰው ሲያስገባ ለእናንተ 10%፣ አሁንም ደግሞ ያኛው ሌላ ሰው ሲያስገባ 5% እያለ እያሰበላችሁ እንደዛ እያለ ይቀጥላል ማለት ነው። በዚህ መንገድም ማግኘት ትችላላችሁ ማለት ነው። ያኛው ቅድም መጀመሪያ ነገርኳችሁ ያኛው እንዳለ ነው። ይሄ እንደ ተጨማሪ ነው ማለት ነው። ሌላ ደግሞ ተጨማሪ ምንድነው? ሳላሪ ይባላል። የወር ደሞዝ የምታገኙበት ማለት ነው። እሱንም ራሱን የቻለ ያከፋፈል ጊዜ ስርዓት አለው ማለት ነው። የምነግራችሁ መጀመሪያ ካስገባችሁት ውጭ የምታገኙት ብር ማለት ነው። መጀመሪያም ከ1200 ብር አስገብታችሁ ወይ $10 አስገብታችሁ የምታገኙት እሱ በየቀኑ እየቆጠረላችሁ ነው። ሌላ ደግሞ ከአሁን ተጨማሪ ከዚህ ላይ በቲም ወርክ ደግሞ የምትሰሩበት ደግሞ አለ ማለት ነው። ሌላ ደግሞ ኢንቨስት አድርገን መስራት እንፈልጋለን ካላችሁ ደግሞ በኢንቨስትም መስራት ትችላላችሁ ማለት ነው። አቅሙ ካላችሁ በዛ መንገድ መስራት ትችላላችሁ ማለት ነው። ከዚህ ድርጅት ላይ በደንብ ከሰራችሁበትና ጊዜ ሰጣችሁ ከሰራችሁበት በጣም ውጤታማ እንደምትሆኑ እኔ 100% እርግጠኛ ነኝ። በተለይ ደግሞ የሶሻል ሚዲያ ተከታዮች ያላችሁ ብዙ ሶሻል ሚዲያ ወይ ቴሌግራም ተከታይ ያላችሁና ኦነር የሆናችሁ በጣም ለእናንተ
እጅግ በጣም ከምነግራችሁ በላይ በጣም ነው የሚጠቅማችሁ እጅግ በጣም ማለት ነው። ስለዚህ እነዚህና ሙሉ መረጃዎችን ማግኘት ከፈለጋችሁ ቢሮ መጣችሁ ማናገር ትችላላችሁ። ስልክም ከዲስክሪፕሽን ከባዮ ላይ አለ፣ እዛ ላይ ገብታችሁ እንትን ማለት ትችላላችሁ። ቴሌግራም አለ፣ ዩዘር ኔም አለ፣ እንዲሁም ደግሞ ስልክ አለ አስቀምጫለሁ እዛ ላይ ወይም ኮሜንት ላይ አስቀምጥላችኋለሁ። በዛ ገብታችሁ ማናገር ትችላላችሁ። ቢሮ መምጣት የምትፈልጉ ባህር ዳር ቅርንጫፍ አለ፣ አዴት ቅርንጫፍ፣ አዳማ ቅርንጫፍ፣ አዲስ አበባ ላይ የአየር ጤና ቅርንጫፍ አለ፣ እንዲሁም ደግሞ ፒያሳ ላይ አለ። በዛ በሚመቻችሁ መታችሁ አናግራችሁ መጀመር ትችላላችሁ። አቅሙን ከሌላችሁ እዛ ላይ መታችሁ ሰርቼ ከፍላለሁ ካላችሁ ራሱ ድርጅቱ ስለሚያመቻችላችሁ ቢሮ መታችሁ ማናገር ትችላላችሁ ማለት ነው። ራሱ ድርጅቱ ያመቻችላችኋል ማለት ነው። እነዚህ የምታዩቸው የሰርቲፊኬቶች ናቸው፣ ማለት የእንትኑ ላይሰንሶች ናቸው፣ የድርጅቱ ላይሰንስ ነው ማለት ነው። እንግዲህ ይህንን ስራ ለመስራት በዌብሳይትም አለው እንዲሁም አፕሊኬሽን አለው። አፕሊኬሽን ላይ ፕሌይ ስቶር ውስጥ አውርዳችሁ መስራት ትችላላችሁ ማለት ነው። ስለዚህ መጀመር ስትፈልጉ አናግሩኝ፣ ወይም ደግሞ ቢሮ ሄዳችሁ ካጣራችሁ በኋላ ይህን ነገር መስራት ፈልጋለሁ ይመቸኛል እሰራዋለሁ ብላችሁ ቢሮ ሄዳችሁ ሁሉም ነገር መረጃ እንትን ካላችሁ በኋላ እኔን ኮሙኒኬት አድርጉኝ፣ ስልክ አስቀምጥላችኋለሁ። በዛ ስልክ መሰረት ሊንኩን እሰጣችኋለሁ፣ በዛ ገብታችሁ መመዝገብ ትችላላችሁ። አለዛ ደግሞ አመዘጋገቡ እንዴት ነው የሚለውን በቀጣይ ፓርት እሰራላችኋለሁ። ማለት እንዴት መመዝገብ እንዳለባችሁ፣ መታወቂያ ያስፈልጋችኋል እዛ ፕላትፎርሙ ላይ እነሱ ሁሉ እንዴት ማስገባት እንዳለባችሁ፣ በአካውንትም እንዴት ማስገባት እንዳለባችሁ እሱን አንድ ባንድ አሳያችኋለሁ ማለት ነው። በፓርቱ አሳያችኋለሁ። መጀመሪያ ግን እናንተ ወስኑ እንዴት ነው የሚሰራው ምናምን የሚለውን መረጃ በደንብ ጠይቁ። ከጠይቃችሁ በኋላ እናንተ 100% ገብቼ እሰራለሁ ብላችሁ ከወሰናችሁ በኋላ ቅድም እንደነገርኳችሁ አናግሩኝ። በቴሌግራም በስልክ ምስል አስቀምጡላችሁ፣ በዛ መንገድ አናግሩኝ። ቢሮ ሄዳችሁ ሁሉን ነገር ካወቃችሁ ካያችሁ በኋላ እኔን ኮሙኒኬት አድርጉኝ ማለት ነው። ስለዚህ ቢሮ መሄድ ከፈለጋችሁ ቅድም ነግሬያችኋለሁ፣ በእነዛ አድራሾች መሰረት ሄዳችሁ እንትን ማለት መረጃው መውሰድ ትችላላችሁ። ጠዋት ከ4 ሰዓት ጀምሮ እንዲሁም ከ8 ሰዓት ሁሌም ስላለ መረጃ ስለሚሰጡ ራሱን የቻለ ስለ ስራው እንዴት ነው የምሰራው የሚለውን መረጃ የሚሰጡ ሰዎች ስላሉ በዛ መንገድ መስራት ትችላላችሁ ማለት ነው። መረጃውን ማወቅ ትችላላችሁ ማለት ነው። ስለዚህ ምንም ጊዜ ሳታባክኑ እኔ አሁኑኑ እንድትጀምሩ እንትንላችኋለሁ ማለት ነው። ስለዚህ ይህን ይመስላል ማለት ነው። እንግዲህ በቀጣይ ፓርት ደግሞ አመዘጋገቡ እንዴት ነው የሚለውን እሱን አንድ ባንድ ያሳያችኋለሁ ማለት ነው። እናንተ መጀመሪያ ለመጀመር ብቁ ከሆናችሁ በኋላ ማለት ነው። ስለዚህ ይህን ይመስላል። በቀጣይ ፓርት እስከምንገናኝ ቻው፣ መልካም ጊዜ።